ሰላም የቻናላችን ተከታታዮች፣ ዛሬ በመካከለኛው ምስራቅ ታላቅ መናወጥ ተፈጥሯል። በአሜሪካና በኢራን መካከል ታሪካዊ የሰላም ስምምነት ሊፈረም ጥቂት ሰዓታት ሲቀሩት እስራኤል በሊባኖስ ዋና ከተማ ቤይሩት ላይ ድንገተኛ የአየር ጥቃት ሰንዝራለች። ይህ ጥቃት ለዓመታት የተለፋበትን የሰላም ጥረት በአንድ ጀንበር አክሽፎታል። ኢራን ምን አለች? እስከ መጨረሻው ተከታተሉኝ። ነገሩ እንዲህ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ከኢራን ጋር ትልቅ የሰላም ስምምነት እንፈራረማለን ብለው በጉጉት እየጠበቁ ነበር። ነገር ግን ባልታሰበ ሁኔታ የእስራኤል ጦር በቤይሩት ላይ ከባድ ጥቃት ፈጸመ። እስራኤል ጥቃቱን የሰነዘርኩት በኢራን በሚደገፈው የሂዝቦላህ እዝ ማዕከል ላይ ነው ብትልም ሂዝቦላህ ያለምንም ትንኮሳ በሰሜናዊ እስራኤል ላይ ጥቃት ስላደረሰ የሰጠውት ምላሽ ነው ትላለች። የሊባኖስ ባለስልጣናት በበኩላቸው በጥቃቱ የንጹሃን ዜጎች ሕይወት ማለፉን ይፋ አድርገዋል። ይህ ጥቃት የኢራንን ቁጣ ቀስቅሷል። የኢራን ዋና ተደራዳሪ ከእንግዲህ ከአሜሪካ ጋር መነጋገር ምንም ጥቅም የለውም ሲሉ ንግግሩን አቋርጠዋል። የኢራን የውጭ ጉዳይ ሚኒስትር በበኩሉ አሜሪካ ለእስራኤል ድርጊት ቀጥተኛ ተጠያቂነት አለባት ብለዋል። ጥቃቱ በሊባኖስ ሉዓላዊነትና በሁለቱ ሀገራት የተኩስ አቁም ስምምነት ላይ የተፈጸመ ከባድ ወንጀል ነው ሲሉ አውግዘዋል። በተጨማሪም ኢራን ራሷን የመከላከል ሕጋዊ መብት ለመጠቀም አስፈላጊውን እርምጃ እንደምትወስድ አስታውቃለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በቁጭት በማህበራዊ ሚዲያቸው ላይ እንዳናበላሸው ይህ ጥቃት በተለይ ከኢራን ጋር ለሰላም ስምምነት በጣም በቀረብንበት በዚህ ልዩ ቀን ይህ መሆኑ ያሳዝናል ሲሉ ጽፈዋል። ብዙ የፖለቲካ ተንታኞች ግን የእስራኤል ጥቃት ሆን ተብሎ ስምምነቱን ለማክሸፍ የተደረገ ሴራ ነው እያሉ ነው። ጉዳዩ የዓለም ማህበረሰብ አስክቷል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ጥቃቱን በጽኑ አውግዘዋል። ይህ ጦርነት ለዓለም ኢኮኖሚ ከፍተኛ ቀውስ እየፈጠረ መሆኑን በመጥቀስ ሁሉም ወገኖች በዚህ ወሳኝና አደገኛ ወቅት ላይ ከፍተኛ ቁጥብነት እንዲያሳዩ በጥብቅ አሳስበዋል። የመካከለኛው ምስራቅ ጉዳይ አሁን የት እንደሚደርስ መገመት አስቸጋሪ ሆኗል። ሰላም ሊወርድ ነው ሲባል የጦርነት ነበልባል እንደገና አገርሽቷል። እናንተም ምን ታስባላችሁ? የእስራኤል ጥቃት ሆን ተብሎ የሰላም ስምምነትን ለማክሸፍ የተደረገ ነው ወይስ ሂዝቦላ ስላስቆጣት የወሰደችው እርምጃ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ መረጃዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ሰላም።